በእናንተ መጽሐፍ ውስጥ እኔ እንጃ አላነበብኩትም፣ ግን እፎይ ሲናገር የሰማሁት አንድ ሙስሊም ወይ ደግሞ አንድ ሰው ከሞተ በኋላ በገነት ውስጥ ድንግል ሴቶች እንደሚያዘጋጅለት እና ድንግል ሴቶችም ድንግልናቸው እየፈረሰ እንደ አዲስ እየተተካ ያን ሰውዬ መውለድ ከፈለገም መውለድ እንደሚችል በራሱ ፍላጎት ቀጣፊ ውሸታ እዚህ ነው። ይሄ ሰውዬ እዚህ ቢመጣ ውርደቱን ተከናንቦ ይሄዳል መላክቸው የነበረው ለዚህ ነው። ለማንኛውም ላሳያችሁ እስከዛሬ ሲቀጥፉበት የነበረ ሐዲስ 72 ድንግል 72 ሁረል ዒን ያገባል ማንኛውም ይነግሯቸውን አሁን ላሳያችሁ። ሐዲሱን ላውጣና ላሳያችሁ። ወላሂ ضعيف ሐዲስ ነው። የውሸት ሐዲስ እየሰበሰበ እየለቃቀመ ያወራቸዋል። ገብታችኋል አይደለ? ያ ነው ቤተን ዘግተህ በተዋራ ከሙስሊሞች ፊትናና አውራው ያን ሐዲስ ደፍሮ ከሙስሊሞች ቤት ከመጣ ሰውዬ ወላሂ ላዘው ሞትና ትንሣኤ ነው የሚሆነው። ተደብቆ ደግሞ ይሰማል ብያቸዋለሁ። ወረበል ከዕባ አላህ ምስክሬን ይሰማል። አሁን እየሰማህ ነው፣ እየተማርከም ሊሆን ይችላል ተደብቀ። ለማንኛውም ይህን ሐዲስ ላወጣልህ ነው። ይሄን የውሸት ሐዲስ ስማ እሺ። የት ጋር እናገኘዋለን? ሱነን ኢብኑ ማጃህ 4337 ላይ እናገኘዋለን። አንዴ ላውጣላችሁ። ሱነን ኢብኑ ማጃህ 4337 ልጆች ይታያቸዋል። ያው እና እዚህ ጋር ነው ሙስሊሞች በገነት ውስጥ 72 ሚስት ያገባሉ የሚለው ይታያቸዋል። ሐዲሱን ላብብላቸው። ቃለ ረሱል ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ ያሉ ይላል፣ ማ ሚን አሐድን ዩድኺሉሁ ላሁ ልጀና አላህ አንድን ጀነት የሚያስገባ ሙስሊም አይኖርም ኢላ ዘወጀሁ ዐዘ ወጀል 72 ዘውጃ እያለ ይናገራል። አላህ በገነት ውስጥ ለዚያ ሰው 72 ሚስት የሚያጋባው ቢሆን እንጂ ከሁረል ዒኖች ይላል አይደለ? ይህን ሐዲስ ኑ ተመልከቱ ደረጃውን። ያው ضعيف ይላል ይታያል። ውሸት ሐዲስ ضعيف ሐዲስ። ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ የሚዋሿችሁ ያውና ዛሬ እዚህ ጋር ተመጣላችሁ። ውሸት የሆነ ሐዲስ ضعيف ይታያቸዋል። እንዲህ አይነት ሐዲስ እየሰበሰቡ ነው የሚሰብኳችሁ። ውሸት ነው የሚያወሯችሁ። ውሸታቸውን ነው እንትን የሚሏችሁ። ضعيف ያው ውሸት ደከማ ይሆን ሐዲስ። ለማንኛውም ይሄ ነው። እሺ ግልጽ አድርግልኛ። ማግባት አይችልም? የለም እንደዚህ 73 የሚባል ነገር የለም። ውሸት ነው ይሄ።